ብዙ ሰዎች አሉ ምን አደረኩ እኔ እንትን በዛ ወንድሞች ጓደኛ ያኔ አፈቅርሻለሁ ምናምን የተባሉ ወንድና ሴት ተፋቅረው በአንድ ቦት ለአንድ አመት ሁለት አመት ይኖራሉ ታረግዛለች ትወልዳለች ብዙ መጨማለቅና ቆሻሻ ነገር በዝተዋል አሁን እኔ ያሰብኩና ምን አልኩ አሁን ለምን አንድ ፎርም አላዘጋጅም አልኩ ፎርም ላዘጋጅና በላይ ሴትዋ ስሟ ትጽፋለች ምን አይነት ወንድ እንደምትፈልግ በሙሉ እዛ ትጽፋለች ቁመቱ ከለሩ እድሜው ዘሩ ምናምን ሁሉ ጠባዩ ስራው እዛ ትጽፋለች እሺ በታች ደግሞ ወንድየው ምን አይነት ሴት እንደሚፈልግ ደግሞ በሙሉ እዛ ይጽፋል ወረቀቱ ወደኔ ይመጣል አንድ ኮሚቴ አዘጋጀውና ኮሚቴው ያጠናል አሁን ወንድየው ምን ይፈልጋል ሁሉ ነገር ያዩና ይህች ልጅ እዚህ ወረቀት ትገኛለች ወረቀቱ አምጥተው ሞባይል አላቸው ሞባይላ ደውለው ላንቺ የሚሆን ወንድ ተገኝቷል ከዛ በኋላ አባቷን ጠይቆ ሰርግ ጋብቻ ያደርጋሉ ይሄን አይነት እቅድ አወጣሁ እኔ እሺ ተመልከቱ እንግዲህ ወንድሞች አሁን አንዱ ምን አለኝ አንዲት ጎረቤታችን አለች ከጓደኛዋ ጋር 2 አመት ቤት ተከራይተው በዚና በዝሙት ይኖራሉ ፍቅረኞች ናቸው እና አሁን ከዚህ ወረቀት ልስጣቸውና እዛ ይምሉ ወይም ከፈለጉ ሁለቱም ለማጋባት ከፈለጉ ሽሩጥ አለው ተውባ ብለው ከአባቷ ጠይቆ ሊያገባት ይችላል حرام የነበረው ሐላል ሊራርጉ ይችላል አልኩ እሺ ከዛ በኋላ ወረቀቱ ይዘህ ሄደ ወረቀቱ ሲያነቡት ምን አለች ታቃለች ሴትዋ ኡፍ ይማ እኛን የሚመለከት አይደለም ባክህ ያ ጥሩ ነው ያለው በፍቅር እየኖርን ነው ምንድነው አቅድ ምናምን ጋብዥ መለሰች ወረቀት እሺ والله الله جزاء استاتنا الله هدايه استات አልኩት ሁለተኛ አንድ ደግሞ ምን አለኝ አንዲት አለች ዘመዴ ነች ግን ከጓደኛዋ ጋር ያኒ አፈቅርሻለሁ ብለው አብረው እየኖሩ ናቸው አንድ 6 ወር ሆነው በአንድ ቤት እየኖሩ ናቸው ብሎ ነገረኝ ሰው ላኩላት እባክሽ የምታደርጉ ጥሩ አይደለም ለምን ይህ በሐላል አታረጊውም ጥሩ አይደለም ይህ ነገር በዚህ ጊዜ ሞት ከመጣኩ አንዳችሁ በዚህ አይነት ከወዳችሁ ወደ አኺራ በጣም መጥፎ ነው ጥሩ ምክር ላኩላት ከዛ በኋላ ምን ብላ ላከችልኝ እሺ ሼክ ምን ላረግ እንግዲህ ይህን ነገር ለመተው እና በጋብቻ ላገባው ስለምፈልግ አለሱ ሌላ አይኔ ሞላልኝ ሰው የለም ላገባው ፈልጋለሁ ጥሩ አልኳት ሁለት ነገር ያስፈልግሻል አልኩት ይህ ልጅ ለማግባት ከፈለግሽ ሁለት ትላልቅ ሸርጦች ያስፈልግሻል ምንድናቸው መጀመሪያ ተውባ በይ አቅልዒ እንደ ተማርነው ያኒ የምትሰሩት ያላችሁ የዝሙት ነገር ካሁኑ ሰዓት ከቤት ውጡ ሁለታችሁ ተለያዩ ሱም ሸርቅስ አንቱም غرب ዛ ኑሩ እንዲያውም መገናኘት የለባችሁም ለ3 ወር ወይም ለ3 طهارة ያኒ ለምሳሌ አሁን ትለያዩና የወር አበባ ሲመጣብሽ ትታጠቢያለሽ ሁለተኛ የወር አበባ መጣ ትታጠቢያለሽ ሶስተኛ የወር አበባ ሲመጣ ትታጠቢያለሽ ከዛ በኋላ መጀመሪያ ተውባ ትላላችሁ ይህ አንደኛው ሸርጥ ነው እና ተውባ ብላችሁ ትለያያላችሁ ከዛ በኋላ ከአባትዋ ጠይቆ ያገባሻል አልኳት ምን ብላ መለሰችልኝ ታውቃላችሁ والله ተውባ እንላለን ግን እንኳን 3 ወር 3 ቀን ለይበት አልችልም አለች ይውላችሁ እንግዲህ 3 ቀን ከሱ ተለይቼ ልተኛ አልችልም አለች طيب አንድ ትልቅ ሸርጥ አጎደልሽ ከዛ ከተውባው አሁን አቋርጬው ተውባ አላህ እንዲቀበልልሽላ አለች ለ3 ቀን አቀፈው ነው እንጂ ለ3 ቀን ልለየው አልችልም ይህ አህያ ነች እውነቴ ነው ምንድነው ጀናት ፈልጋለች ተውባ ትፈልጋለች ደሞ ይህን በጣም ተናደድኩኝ ወላ ግን ዱዓ አደረኩላት ያ ረብ ልቧ የሸፈናት አንድ ነገር አለ ሸይጣን እየተጫወተባት ነው አላህ Subhanahu Wa Ta'ala ከዚህ ያገላግላት አልኩት በቃ እና ተውባ ደሞ ሹፉ አነጋገሯ ተውባ እንላለን ናቀችው ተውባው ያኒ ተውባው ይምለ ተውባ ብለናል ማለት ብቻ መሰላት ላኪን መለያየቱ እንኳን ለ3 ወር
ለሶስት ቀንም አለየም ብላ መለሰች። እና ጅህልነት እኮ ነው ይህ ነገር እውነቴ ነው። ቶባ ማለት አንተ ሌላ ሰው እኮ ነው የሚያደርገው ቶባ ሌላ ሰው በቃ ከአላህ ታረቀህ ማለት ነው።